ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የቻናል ቤተሰቦች እንዲሁም የሀገሬ ልጆች ዛሬ ይዤላችሁ የመጣሁት በጣም የሚደንቅ ዱቄት ስላገኘሁኝ ይኸውላችሁ እነዚህ ዱቄቶች ይዤ ነው የመጣሁት። ይሄ ፋሪና ኢንቴግራል ይባላል። በጣሊያንኛ ነው፣ ይቅርታ በእንግሊዝኛ አላውቀውም። ይሄ ደግሞ ካሙት የሚባለው ነው። ይሄ ደግሞ ሌላ 7 ቼሪያሊ ይባላል ይሄ እና ሌላ ደግሞ 7 ቼሪያሊ። ዋናው የዚህ ዱቄት ነው የምነግራችሁ። ይሄም ዱቄት በጣም ይገርማችኋል። ሴዛሞ ማለት የሰሊጥ ዱቄት አለበት፣ ሱፍ ዱቄት አለበት፣ የዱባ ፍሬ ዱቄት አለበት፣ ሊኖ የተልባ ዱቄት፣ ሴጋል የሚባል ዱቄት፣ አቬና ማለት ያው አጃ ነው። ሌላ ደግሞ ፋሪና ዲ ኦርዞ የገብስ ዱቄት፣ ፋሪና ዲ ማይዝ የበቆሎ ዱቄት፣ እንዲሁም ደግሞ ዱቄቶች ናቸው ያለው ማለት ነው። ግን እዚህ ላይ ያው የሱፍ የሰሊጥ የዱባ ፍሬ ያለበት ዱቄት ነው ይኸውላችሁ። እነዚህ 4 ዱቄቶች ተጠቅሜ ምን አይነት እንጀራ እንደሚወጣ አብረን እንከታተል፣ አብረን እናየዋለን። ይኸውላችሁ እዩት እንዴት የሚያምር እንጀራ እንደወጣ። በጣም ለስላሳ ያው አይን ያለው። በነገራችን ላይ እኔ በምጣድ አይደለም መጋገረው፣ ሁልጊዜ እላችኋለሁ በመጥበሻ ነው። ይኸው እንደዚህ የመሰለ እንጀራ ሆኗል። አሁን እነዚህ ዱቄቶች እናምሳቸዋለን። በቅድሚያ ይህንን ዱቄት እናምሷለን። ይኸውላችሁ ዱቄቱ ጠቆር ያለ ነው። እዩት፣ እህሉ እዩት እንደሚመስል ጥቁር። በትንሽ በትንሹ እንዳምስ ነው። አሁን ደግሞ ይሄኛው ፋሪና ዲ ሶያ ማለት አኩሪ አተር ዱቄት ያለበት ነው። ይውላ የዳጉሳ ዱቄት ይባላል። በትንሹ አድርገን ነው አምሷለሁ። አሁን ደግሞ ይሄኛውን ዱቄት እንጠቀማለን። አድርገን ነው የምናምሰው። ይህንን ዱቄት ስናምሰው እንደዚህ ፍርክስክስ እያደረግን ነው የምናምሰው፣ ምክንያቱም ስለሚያያዝ። ዱቄቶቹን አሁን አምሼ መጥቻለሁ። ይሄ የምታዩት ይሄ ነው። ለኬክ የሚሰራ ለብዙ ነገር ይደረጋል። 900 ግራም ነው። እዚህ ደግሞ ይሄ ዱቄት ነው። ይሄም 1 ኪሎ ነው ይኸውላችሁ። እዚህ ደግሞ ያ ብዙ ነገር ያለበት የሱፉ የምን አለበት ያልኳችሁ ደግሞ ይሄ 515 ግራም ነች ይኸውላችሁ፣ ዱቄቶች ነች። እሺ ይሄኛው ደግሞ ከዚህ በፊት ይሄ እንኳ ጋግረዋለሁኝ። ይሄ ካሙት የሚባለው ነው ይኸውላችሁ። አሁን ጠቅላላ ዱቄቶቹን እንዲህ አድርጌ ይሄ እንደዚያ አምሼ መጥቻለሁ። በቅድሚያ ይሄ ዱቄት ነው የምነፋው። ይሄ ነው የራሱ የተነፋ ያለበት። እሺ አሁን ሁለተኛው ይሄንን ነፋዋለሁኝ። ካሙት ይኸውላችሁ
ምንም የለውም ይሄ ማለት ነው። አሁን ደግሞ የምነፋው ይሄ ነው። ይሄ 1 ኪሎ ነው። ግማሽ አድርጌ ልንፋው። ይሄ እንደዚህ እናደርጋለን። ይሄ ደግሞ መልሼ የቀረውን ይሁት ከ1 ኪሎ ወጣው። እሺ አሁን በመጨረሻ ደግሞ ይሄኛው 7 ቼሪያል የሚባለውን እሱም ስንት ግራም ነው? 900 ነው። 2 ጊዜ ነው የምነፋው ለሁለት አድርጌ ማለት ነው። ይሄም እንዲህ አውጥቷል። ሶስቱ እንደዚህ ሆኗል ማለት ነው። የተነፋው ግን ይሄን አንደፋውም፣ እንጠቀምበታለን ሌላ ቀን። ይሄ ግን ተነፍቶ ምንም ያወጣው ነገር የለም። እቱ እንደዚህ አስተካክያለሁ። እዚህ የምታዩት እርሾ ነው። እዚህ 1 ሻይ ማንኪያ አብሽ፣ እዚህ ውሃ የቧንቧ ያቀረብኩት። አሁን እናቦካዋለን። ይሄ አብሹ ነው። እዚህ ላይ እርሾው እንደምታዩት በጣም ማሸት አለብን። አሁን ሸፍነን ሞቅ ያለ ቦታ ለ1 ሌሊት እናሳድረዋለን። ከ1 ሌሊት በኋላ በነጋታው ማለት ነው 1 ብርጭቆ የፈላ ውሃ እናደርግና በሌላው በቀዝቃዛ ውሃም አድርገን እናቀጥነዋለን። ካቀጠነው በኋላ ለ5 ሰዓት ተወዋለሁኝ።
የሁላችሁ እንዲህ ሆኖልኛል። አሁን በደንብ አድርገን እንመተዋለን። በእንቁላል መምቻም ከፈለጋችሁ በእጃችሁም ከፈለጋችሁ ከዛ በኋላ ያው ምጣድ ያላችሁ በምጣድ ምጣድ የሌላችሁ ደግሞ በመጥበሻም በፈለጋችሁ ጋግሩ። ይሄ የሚመስል እንጀራ ወይም አቦካክ ያሳየችኝ ወይም የነገረችኝ ሜሮን ሰመረ ቲዩብ ነች እና እሷንም አመስግኑልኝ። ሰብስክራይብ ያላረጋችኋት ደግሞ ሰብስክራይብ በማድረግ አበረታቷት። የሁላችሁ ይሄ መሰለ እንጀራ ጋግር ያለሁኝ። ጊዜያችሁን ወስዳችሁ ለተመለከታችሁኝ እጅግ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አበረታቱኝ። ሰብስክራይብ ያረጋችሁ ደግሞ እግዚአብሔር ይስጥልኝ እያልኩኝ አብሮነታችሁ አይለኝ በማለት እሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን መልካም ጊዜ እመኝላችኋለሁ። ቻው ቻው፣ ደህና ደሩ። ሰላምን፣ ፍቅርን፣ ደስታን ለአገራችን ለዓለማችን ያምጣልን።